ይህ ናል ሳይንስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ ላይ የምናየው ስለ ሜዱላ ኦብሎንጋታ ይሆናል። የሜዱላ ኦብሎንጋታን ከኤክስተርናል ፊቸሩን ጀምረን ከዛ ውስጡ ላይ ያሉ ስትራክቸሮችን እንዲሁም ደግሞ ፋንክሽኑ ምን ይመስላል የሚለውን በዚህ ቪዲዮ ላይ ኢን ዲቴል እናያለን። አብራችሁን ቆዩ። መጀመሪያ ላይ እዚህ ላይ እንደምታዩት ሜዱላ ኦብሎንጋታ ከብሬን ስቲም ከምናገኛቸው የመጀመሪያው ይሄኛው በአንቴሪየር ቪው የብሬን ስቲምን ማለት ነው። በአንቴሪየር ቪው ከፊት ለፊት ሲሆን የመጀመሪያው ሚድ ብሬን ፖንስ እና ሜዱላ ኦብሎንጋታ ሶስቶች ይኖራል ብለናል። ስለዚህ በዛሬው የምናየው የሜዱላ ኦብሎንጋታን መጀመሪያ ከውጭ ያሉትን ስትራክቸሮች የኛው በአንቴሪየር በኩል በፊት ለፊት ማለት ነው። ከዛ በፖስቴሪየር ቪው ደግሞ ከኋላ በኩል ምን አይነት ስትራክቸሮች አሉ የሚሉትን እነሱን እናይና ከዛ ውስጡ ላይ ያሉትን ኢንተርናል ስትራክቸሮች ማለት ነው በውስጥ ላይ ስላይስ አድርገን በሶስት ቦታ ከፍለን የምናይ ይሆናል። መጀመሪያ እዚህ ላይ ኤክስተርናል ፊቸሩን በአንቴሪየር ቪው ስንመለከት እዚህ ላይ እንደምታዩት ይሄኛው ፖን ነው። ከዛ ከፖንስ ቀጥሎ ሜዱላ ኦብሎንጋታ ላይ መሐከሉ ላይ ይሄኛው የምታዩት ማለት ነው። መሐከሉ ላይ የምታዩት እቺኛዋ ጎርጎድ ያለች ሰርከስ ትኖራለች። እቺ ፊቸሯ ማለት ነው። እቺኛዋ ምን ትባለው አንቴሮ ሚዲያን ፊቸር ነው የምትባለው። እቺ አንቴሮ ሚዲያን ፊቸር ትባላለች። ከዛ ቀጥሎ ደግሞ ሌላ ሁለተኛ ፊቸር የምናገኘው ይሄኛው ይሆናል። ይሄኛው ፊቸር ደግሞ የሚባለው በዚህም ያለው ማለት ነው አንቴሮ ላተራል ወደ ላተራል ስለሆነ እቺ አንቴሮ ላተራል ሰልከስ ይባላል። ይሄኛው አንቴሮ ላተራል ሰልከስ ይባላል። ከዛ እቺኛዋ ደግሞ በዚህኛው በኩል የምናገኛት ፖስቴሮ ላተራል ሰልከስ ማለት ነው። ስለዚህ ፖስቴሮ ላተራል ሰልከስ፣ አንቴሮ ላተራል ሰልከስ፣ እቺኛዋ መሐከለኛዋ አንቴሮ ሚዲያን ፊቸር ማለት ነው። እነዚህ ሲኖሩ እነዚህ የሚከፍሉትን ስንመለከት በአንቴሮ ሚዲያን እና በአንቴሮ ላተራል በዚህ መካከል የምናገኘው ማለት ነው። እቺ አበጣ ወጣ ያለች ፓርት ፒራሚድ ይባላል። በሁለቱም በዚህም ያሉት ፒራሚድ ሲሆኑ ከዛ እቺኛዋ ደግሞ የምታዩት በፖስቴሮ ላተራል ሰልከስ እና በአንቴሮ ላተራል ሰልከስ መካከል እቺኛዋን እዚህ ላይ የምናገኛት ኦሊቭ ይባላል። በዚህም ያለው በዚህም። ስለዚህ ኤክስተርናል ስትራክቸሩን በውጭ በኩል በአንቴሪየር ቪው ማለት ነው ፒራሚድ ይኖራል። ቀጥሎ ኦሊቭ ይኖራሉ። ከዛ ይሄኛውን ደግሞ የምታዩት በዚህና በዚህ ያለውን ኢንፌሪየር ሰረብራል ፔደንክል የምንለው ማለት ነው። ኢንፌሪየር ሰረብራል ፔደንክል የምንለው ይሄኛው ነው። እሱንም የምናየው ይሆናል። ከዚህኛው በፖስቴሪየር ማድረግን እናየዋለን። ከዚህኛው ያለው ከአንቴሪየር ቪው ማለት ነው። በሱ ደግሞ ምን እናገኛለን? ነርቮች ወይም የክራኒያል ነርቮች አሉ። ክራኒያል ነርቮች የሚወጡት ማለት ነው ከየት? ከሜዱላ ኦብሎንጋታ ከኤክስተርናል ፊቸር ከውጭ ላይ የምናያቸው ግሎሶ ፋሪንጂያል ነርቭ፣ ቫገስ ነርቭ፣ አክሰሰሪ ነርቭ እና ሃይፖግሎሳል ነርቭ ማለት ነው። እነዚህ ነርቮች እናገኛለን። እንደምታዩት መጀመሪያ ከላይ እዚህ ላይ የምታዩት ግሎሶ ፋሪንጂያል ነርቭ ወይም ክራኒያል ነርቭ እና ይሄንን ከዚህ ነው የሚወጣው እዚህ ላይ ማለት ነው። ከፖስቴሮ ላተራል እዚህ ላይ ማለት ነው በፖስቴሮ ላተራል ሰልከስ እዛ አካባቢ ከዚህ ነው የሚወጣው። ቀጥሎ ቫገስ ነርቭ ከሱ ስር ይወጣል። ቀጣይ ደግሞ እዚህ ላይ ቫገስ ነርቭ ወይም ክራኒያል ነርቭ 10 ማለት ነው። ቀጥሎ አክሰሰሪ ነርቭ የምንለው ወይም ክራኒያል ነርቭ 11 ይሄም ከዚህ ወደታች ወረድ ብሎ ይወጣል። እሱ የክራኒያል ፓርት ይኖራል። የስፓይናል ፓርት የሚባለው እንደዚህ ተከትሎ ወደ ላይ የሚመጣ ይኖራል ማለት ነው። በመጨረሻችኛዋ ሃይፖግሎሳል ነርቭ የምንላት ክራኒያል ነርቭ 12 ማለት ነው። እሷ የምትወጣው በዚህ ላይ እንደምታየው ፒራሚድ እና ኦሊቭ አሉ አይደል? በፒራሚድ እና በኦሊቭ መካከል ከምናገኘው በአንቴሮ ላተራል ሰልከስ ማለት ነው ከሱ ነው የሚወጣው። እዚህ ላይ እንደምታዩት ይሄ የወጣው ነው ይሄ ማለት ነው። ይሄ ሃይፖግሎሳል ነርቭ ወይም ክራኒያል ነርቭ 12። ስለዚህ አንቴሪየርሊ ከውጭ በኩል ኤክስተርናሊ የምናገኛቸው ስትራክቸሮችን ከዚህ ላይ ካየን በፖስቴሪየር በኩል ደግሞ ምን አይነት ስትራክቸሮች እንዳሉ በዚህ ላይ እንመልከትና እዚህ ላይ ይሄን የምታዩት ክፍቱ ቦታ ማለት ነው። ከኋላ ያለው ይሄ ክፍቱ ቦታ ይሄ ብሬን ስቲም ነው ብለናል። ከብሬን ስቲም ጀርባ ማን አለ? ሰሪበለም አለች። ስለዚህ በሰሪበለም ትኖራለች። ከሷ ሰሪበለም ስትነሳ ማለት ከኋላ የምናገኘው ፎርዝ ቬንትሪክል ወይም ሰረብሮስፓይናል ፍሉድ የሚገኝበት ፎርዝ ቬንትሪክል እዚህ ላይ ሲገኝ እቺኛዋን የምታዩት እቺ መስመሯ ማለት ነው። እቺ የፎርዝ ቬንትሪክል መካከለኛው ላይ መስመሯ ስትራያ ሜጁላሪስ ነው የምትባለው እቺ ማለት ነው። ስትራያ ሜጁላሪስ
ፎንን ከሜዱላ ኦብሎንጋታ ጋር እንደዚህ የሚከፍለው ፓርት ማለት እንችላለን። ከዚህ በታች የምታዩቸው ከፖስቴሪየር በኩል አይደል ያልነው። ስለዚህ እዚህ ላይ የምታዩቸው መካከል ላይ እነዚህ ማለት ነው መካከል ላይ ወጣ ያሉ ፓርቶች እናገኛለን። እነዚህ ሁለቶቹ ጠጋ ጠጋ ያሉት ማለት ነው። የመጀመሪያ ከዚህ ላይ ግራሲል ቲዩበርክል የሚባለውን ስናገኝ ከጎን ደግሞ በዚህኛው በኩል የምታገኙት ኩኒየት ቲዩበርክል ይባላል። ከኩኒየት ቲዩበርክልን ተከትሎ ወደ ታች የሚወርደው ኩኒየት ትራክት ሲሆን ይሄኛው ደግሞ ከግራሲል ቲዩበርክል ወደ ታች ይሄኛው መስመሩ ማለት ወደ ታች የሚወርደው ምንድነው ግራሲል ቲዩበርክል ማለት ነው። አሁን ይሄንን በኋላ ላይ እናየዋለን በደንብ ሁለቱን እያገናኘን ማለት ነው። እቺ መካከል ላይ የምታዩት ደግሞ ክፍተቷ ምን ትባላለች? ፖስቴሮ ሚዲያን ሰልከስ ነው የምትባለው። እቺ መካከል ላይ እዚህ ላይ የምናገኛት ማለት ነው ፖስቴሮ ሚዲያን ሰልከስ። በአንቴሪየር ላይ ምንድነው ያልነኛውን አንቴሮ ሚዲያን ፊዠር ብለን ነበር። በኋላ በኩል ይሄንን ስናገኝ ከዛ ምንድነው ያልነው እዚህ ላይ ኢንፌሪየር ሰረብራል ፔደንክል ብለን ነበር። ይችኛው ኢንፌሪየር ሰረብራል ፔደንክል ወደ ሰሪበለም ከሜዱላ ኦብሎንጋታ ወደ ሰሪበለም ኮኔክሽኑ ማለት ነው በኢንፌሪየር ሰሪብራል ፔደንክል ነው። በአንቴሪየር በኩል ይሄ ሲሆን በፖስቴሪየር በኩል የምታዩት ይሄኛው ማለት ነው። ይሄ ወይ ይችኛው አይሲፒ ኢንፌሪየር ሰረብራል ፔደንክል ከሰሪበለም ጋር ኮኔክት የሚያደርግበት ማን ሜዱላ ኦብሎንጋታ ማለት ነው። ስለዚህ ከፖስቴሪየር በኩል ያለ ስትራክቸር ይሄንን ይመስላል እና እዚህ ላይ የምታዩት ይሄ ፎርዝ ቬንትሪክል የሚገኝበት ቦታ ላይ ማለት ነው። መካከል ላይ እዚህ ላይ የምናገኛቸው አይችኛዋ ሃይፖግሎሳል ቲዩበርክል ናት በሁለቱም በኩል በዚህ ማለት ነው። ይሄንን እናየዋለን ውስጥ ላይ ስትራክቸሩን ስናይ በስላይስ አድርገን ማለት ነው። እዛ ሃይፖግሎሳል ቲዩበርክል አልነው ላይ የሃይፖግሎሳል ኒኩለስ የሚገኝበት ቦታ ስለሆነ ነው ወደ ውስጥ በኩል። ቀጥሎ ደግሞ እዚህ ላይ የምታዩቸው ይሄኛው ቫጋል ቲዩበርክል ነው የቫገስ ኒኩለስ ስለሚገኝ ነው። ከዚህኛው የቨስቲቡል ቦታ ነው። እነዚህ ይሄ ከኋላ በኩል ከፖስቴሪየር ቪው ማለት ነው ኤክስተርናል ፊቸራቸው ይሄንን ይመስላል። ከአንቴሪየር ደግሞ ቪው ላይ ስንመለከት ይሄንን ይመስላሉ ማለት ነው። እና እንዳጠቃላይ አሁን ስላይስ አድርገን ውስጡን ለመመልከት እንደምታዩት መጀመሪያ ምን አለ ሚድ ብሬን ፖንስ እና ሜዱላ ኦብሎንጋታ አይደል። ከዛ ቀጥሎ ስፓይናል ኮርድ ይወርዳል። ስፓይናል ኮርድ እሱን ከእችኛው ከኋላ ሰሪበለም ናት። ከሰሪበለም ጋራ በምንድነው የሚያያዙት ያልነው በኢንፌሪየር ሰሪብራል ፔደንክል ነው የሚያያዘው ብለናል። እና ይችን የሜዱላ ኦብሎንጋታን ስትራክቸር ሶስት ቦታ ላይ ስላይስ አድርገን እንመልከተው። መጀመሪያ ላይ ከላይ እዚህ ማለት ነው አፐር ፓርቱ ላይ ስላይስ አድርገን እዚህ ላይ ማለት ነው እንደምታዩት ይሄን አፐር ፓርቱን ስላይስ እናደርገው ውስጡን የምንመለከት ይሆናል። ቀጣይ ደግሞ ይሄኛው ሁለተኛው ሚድል እዚህ ላይ ሚድል ፓርት ኦፍ ሜዱላ ኦብሎንጋታ ወይም ደግሞ ሴንሰሪ ደከሴሽን የሚካሄድበት ቦታ ላይ ማለት ነው እሱ ላይ ስላይስ አድርገን ሁለተኛ እናያለን። ሶስተኛ ታች ሎወር ፓርት ኦፍ ሜዱላ ኦብሎንጋታ ላይ እዚህ ላይ ስላይስ አድርገን ማለት ነው ወይም ደግሞ ይሄ የሞተር ደከሴሽን የሚካሄድበት ቦታ ላይ አድርገን በሶስት ከፍለን ውስጡን እንመልከተው። እሺ የመጀመሪያውን እዚህ ላይ እንደምታዩት ይሄኛው ማለት ነው ከአፐር ፓርት ኦፍ ሜዱላ ኦብሎንጋታ ላይ ስላይስ ስናደርግ ውስጡ ላይ የምናገኛቸው ስትራክቸሮች ናቸው። እዚህ ላይ እንደምታዩት ከመጀመሪያው ጀምረን መጀመሪያ ስማቸውን እንይ ከዛ በኋላ ፋንክሽናቸውን ደግሞ አብረን ነው የምናየው። እዚህ ላይ ለምሳሌ የመጀመሪያውን ላሳያችሁ። እዚህ ላይ እስኪ ይሄንን ብታዩ ቀዩ ማለት ነው ከአፐር ፓርት ኦፍ ሜዱላ ኦብሎንጋታ ላይ እናገኘዋለን። ከዛ ወደ ታች ሲወርድ አሁን ሚድሉም ላይ እናገኘዋለን። ከዛ እዚህ ላይ እንደምታዩት ሎወሩ ላይ ደግሞ ስንመጣ እዚህም ላይ እናገኘውና ሎወሩ ላይ ምን ያደርጋል ክሮስ ያደርጋል ወይም ክሮስ አድርጎ ይወርዳል ማለት ነው። ስለዚህ እኛውን ከላይ ከሚድሉና ከዛ ከሎወሩ ጋራ አድርገን መጀመሪያ ስማቸውን እንይና እዛ ፋንክሽናቸው ጋር አብረን እናያቸዋለን። የመጀመሪያችኛዋ ከአንቴሪየር ጀምረን እንመልከትሽ። ይሄኛው ከፊት ለፊት ነው በአንቴሪየር በኩል ነው። ከዛ ከኋላ በኩል ይሄኛው ከፖስቴሪየር በኩል ማለት ነው። ነች የመጀመሪያዎች የምትባለው አርኩዌት ኒኩለስ ነው የምትባለው። የመጀመሪያዎችኛዋ አርኩዌት ኒኩለስ ትባላለች። እሷን ተከትሎ እንደምታዩት ከአርኩዌት ኒኩለስ ሲወጣ ማለት ነው ይዋት እንደዚህ ፋይበሯ አንደኛ በራሷ በኤፕሲላተር በተመሳሳይ አቅጣጫ ማለት ነው እንደዚህ ያለች ትሄዳለች። ሌላ ደግሞ በኮንትራላተር በተቃራኒው ከሱ የወጣው እንደዚህ አድርጎ ይሄንን እየዞረ ይሄዳል ማለት ነው። እና ይሄኛውን በተቃራኒም ያለው ሁለቶቹም እንደዚሁ ነው። አንድ በተመሳሳይ በራሱ ይሄዳል ሌላ ደግሞ በተቃራኒው በኩል። ይችኛዋ የምትሄደው ፋይበር የምትባላለች አንቴሪየር ኤክስተርናል አርኩዌት ፋይበር ይባላል ማለት ነው። ይሄኛው
የምታዩት አንቴሪየር ኤክስተርናል አርኩዌት ፋይበር ይባላል። ሁለተኛ እዚች ላይ እቺን አሁን ያልናት ምንድናት ስሟ? ኮርቲኮ ስፓይናል ትራክት ነው የምትባለው እቺኛዋ ማለት ነው። ከሰረብራል ኮርቴክስ ተነስቶ ወደ ስፓይናል ኮርድ የሞተር ትዕዛዝን ይዞ የሚወርድበት ነው ይቺኛዋ ሲሆን፣ ቀጣይ ደግሞ ይቺኛዋ ወደ ሚዲያል በኩል ያለችው ማለት ነው ሚዲያል ሌሚኒስከስ ነው የምትባለው። ስሟ ሚዲያል ሌሚኒስከስ ነው። እናያቸዋለን ፋንክሽናቸው ምን እንደሆነ። ይቺኛዋ ደግሞ ቀጣይ የምናያት ስፓይናል ሌሚኒስከስ ትባላለች እቺ ማለት ነው። ከኋላ በኩል ደግሞ ይቺ የምናያት ቴክቶ ስፓይናል ትራክት እቺ ማለት ነው። ቴክቶ ስፓይናል ትራክት ናት እቺ ማለት ናት። ከእሱ ቀጥሎ ይቺኛዋን እንመልከት እቺ ማለት ነው። ስፓይናል ኒኩለስ እና ትራክት ኦፍ ክራኒያል ነርቭ 5 ነው። እቺኛዋ ስፓይናል ኒኩለስ ስትሆን እቺኛዋ ደግሞ የስፓይናል ኒኩለሱ ትራክት ማለት ነው። እሱ በምን አይነት መሰላችሁ? የክራኒያል ነርቭ 5 ይኖራል። የክራኒያል ነርቭ 5 ወይም የትራይጀሚናል ነርቭ ማለት ነው። እሱ 3 እንትን ይኖሩታል፣ 3 ኒኩለሶች ይኖሩታል። እዚህ ላይ እንደምትመለከቱት የክራኒያል ነርቭ 5 ማለት ነው 3 ኒኩለሶች፣ አንደኛ ሚድ ብሬን ላይ ሜዘንሴፋሊክ ኒኩለስ፣ እዚህ ላይ ደግሞ ፖንታይን ኒኩለስ እና እዚህ ላይ ስፓይናል ኒኩለስ ይኖሩታል። ወደ ስፓይናል ኮርድ የመጣ ስለሆነ ይሄ የትራይጀሚናል ነርቭ ወይም የክራኒያል ነርቭ 5 ኒኩለስ ናቸው። ስለዚህ ይሄኛው ኒኩለሱ ሲሆን ከሱ የሚወጣው ደግሞ ይሄ የምታዩት ትራክቱ ነው። ስለዚህ ትራክቱና ኒኩለሷ ናት አሁን ያየናቸው ማለት ነው። ከዛ ከወጣ በኋላ እዚህ ላይ ትራይጀሚናል ይሄ ጋንግሊየን በመሆን እንደዚህ ይወጣሉ ማለት ነው። እና እዚህ ላይ እንዳየነው አሁን ስፓይናል ኒኩለስንና እቺኛዋ ማለት ስፓይናል ኒኩለሷንና ትራክት ኦፍ ክራኒያል ነርቭ 5 ማለት ይሄ ትራክቱን ነው። ከሱ ቀጥሎ ደግሞ የምናየው እዚህ ላይ ሩብሮ ስፓይናል ትራክት የምንለው ይሄኛው ነው። ከሬድ ኒኩለስ ተነስቶ ወደ ስፓይናል ኮርድ የሚወርደው ይሄኛው ነው። ከሱ ቀጥሎ ይቺኛዋን ስንመለከት ሚዲያል ሎንጂቱዲናል ፋሲኩለስ የሚባለው ነው። ሚዲያል ሎንጂቱዲናል ፋሲኩለስ የአሴንዲንግ ትራክት ነው። እሱንም አሁን እናያቸዋለን። ስማቸውን እንይ ብለን ነው መጀመሪያ። ቀጥሎ ደግሞ ከሱ ቀጥሎ እዚህ ላይ ኒኩለስ አምቢጊየስን እናያታለን። እቺ ኒኩለስ አምቢጊየስ ነች። ከሷ ቀጥሎ ወደ ጎን ደግሞ የምናገኛት እቺን ኢንፌሪየር ሳሊቫቶሪ ኒኩለስ ይሆናል። ኢንፌሪየር ሳሊቫቶሪ ኒኩለስ ማለት ነው። ይህም የፓራሲምፓታቲክ የሆነ መልእክትን ይዞ የሚወጣበት ኒኩለስ ነው። ከሱ ቀጥሎ እዚች ከኋላ ላይ የምናገኘው ይሄኛው ምን ይባላል? ሃይፖግሎሳል ኒኩለስ ማለት ነው። አሁን ይችን አሳያችኋል። ይሄ ሃይፖግሎሳል ኒኩለስ ሲሆን የሃይፖግሎሳል ነርቭ ኒኩለሱ ነው። ከዛ ይችኛዋ ደግሞ የምትዋት ዶርሳል ኒኩለስ ኦፍ ቫገስ ይባላል። ዶርሳል ኒኩለስ ኦፍ ቫገስ ማለት ነው። ይችኛዋ ከሃይፖግሎሳል ኒኩለስ ከኋላ በኩል ይሄ በፖስቴሪየር አይደል ያለው፣ በፖስቴሪየር በኩል ደግሞ ይሄ ክፍት ቦታ አለ። ከሱ ክፍት ቦታ ይሄ ክፍት ቦታ ይኖራል። ከሱ ክፍት ቦታ በኋላ በኩል ምንድነው ያለው? ይሄኛው ስትራያም ሜጁላሪስ ነው ያለው። ስትራያም ሜጁላሪስ እዚህ ላይ እንመልከት። በፖስቴሪየር ቪው ስንመለከት ምን ብለናል? ይሄኛው ስትራያም ሜጁላሪስ ብለናል፣ ይሄንን ማለት ነው። ከዛ ከስትራያም ሜጁላሪስ መካከል ላይ እዚህ ላይ የሚገኙት ምንድነው? ሃይፖግሎሳል ቲዩበርክል ነው ያለው። ከሱ ውስጥ በኩል ማን ነው ማለት ነው የሚገኘው? እዚህ ላይ ሃይፖግሎሳል ኒኩለስ ስለሆነ ነው። ከዛ ይችኛዋን ደግሞ ቫጋል ቲዩበርክል ነው። ይሄኛው የዶርሳል ኒኩለስ ኦፍ ቫገስ ኒኩለሱ እዚህ ስለሚገኝ ማለት ነው። ይችኛዋን መጀመሪያ ላይ እንዳየነው አርኩዌት ኒኩለስ፣ ከአርኩዌት ኒኩለስ የሚወጣው አንደኛው በዚህ በኩል በውስጥ በኩል የሚወርድ ይኖራል። ይሄኛው ከወረደ በኋላ ምን ያደርጋል? በይችኛዋ ማለት ነው በቀኝ በኩል ካለ በቀኙ በግራ ይታጠፋል። በግራ ካለ ደግሞ ወደዚህ አቅጣጫ ይሄድና እንደዚህ ነው የሚሄደው። ስለዚህ ይሄኛው ወጥቶ እንደዚህ የሚሄዱት ማለት ነው እነዚህ ምንድነው ስማቸው? ስትራያም ሜጁላሪስ ማለት ነው። ይሄኛው ከኋላ ያለው ክፍት ቦታ ምንድነው? የፎርዝ ቬንትሪክል ቦታው ነው። ከዶርሳል ኒኩለስ ኦፍ ቫገስ ማለት ነው። ከሱ ቀጥሎ ደግሞ እቺን የምናገኛት ኒኩለስ ኦፍ ትራክተስ ሶሊታሪስ ነው። ኒኩለስ ኦፍ ትራክተስ ሶሊታሪስ ምንላት ይችኛው ኒኩለስ ኦፍ ትራክተስ ሶሊታሪስ ነች። ከሱ ወደ ላተራል ስንመጣ ይሄኛው ደግሞ ከፖንስ ስትራክቸር ላይ አይተነዋል። የቨስቲቡላር ኒኩለሶች 4 ይኖራሉ አይደል? ከነሱ የሚዲያል እና የኢንፌሪየር ቨስቲቡላር ኒኩለስ በሜዱላ ኦብሎንጋታ ላይ እናገኘዋለን። በተለይ ኢንፌሪየር ቨስቲቡላር ኒኩለሱንና ሚዲያሉንም እናገኘዋለን በዚህ በሜዱላ በአፐር ፓርት ኦፍ የሜዱላ ኦብሎንጋታ ላይ። ከዛ እነዚህ ደግሞ የምናገኛቸው
እነዚህን ኒኩለሶች ወሄ ወደፊት ያለን ይሄ ወደ ኋላ ነው። ስለዚህ ይሄኛው ከኋላ ያለው ፖስቴሪየር ወይም ዶርሳል፣ ይሄኛው ቬንትራል እና ዶርሳል እና ቬንትራል ኮክሊያር ኒኩለስ ናቸው። የኮክሊያር ኒኩለስ ናቸው እነዚህ ማለት ነው። ይሄኛውን የምናየው አይሲፒ ነው፣ ኢንፌሪየር ሰሬብራል ፔደንክል። ኢንፌሪየር ሰሬብራል ፔደንክል ወደ ሰሪበለም የሚገባው ብለን ያየ ነው ይሄኛው ማለት ነው። ኢንፌሪየር ሰሬብራል ፔደንክል ይሄኛው ወይም በዚህ በኩል ያየ ነው ይሄ። እሺ ከሱ ቀጥሎ ደግሞ ምናያት ይችኛዋ ይች ማለት ነው ፖንቶ ቡልባር ባዲ የምንላት ናት። ፖንቶ ቡልባር ባዲ የምንላት እሷ ስትራክቸር ትኖራለች። ከዛ ይሄኛው እዚህ ላይ የምታዩዋቸው እነዚህ ማለት ነው በሁለቱም በኩል ነው ያለው፣ በቀኝም በግራም በተመሳሳይ ስለሆነ ነው። ይሄኛው የምናየው የዲሴንዲንግ ስፓይናል ትራክት ነው፣ የማነው የሲምፓታቲክ ትራክት ነው። የሲምፓታቲክ ትራክት ከሃይፖታላመስ የሚወርደው ማለት ነው፣ በእነዚህ ነው የሚወርደው ወደታች። ቀጣይ ይሄኛውን ስንመለከት ይሄ ደግሞ ወደ ሰሪበለም ከስፓይናል ኮርድ ተነስቶ ወደ ሰሪበለም የሚሄደው አንደኛው የቬንትራል ስፓይኖ ሰሪበላር ትራክት ነው። ቬንትራል ስፓይኖ ሰሪበላር ትራክት ነው። እቺኛዋ እዚህ ላይ የምትዋት ደግሞ እነዚህ ማለት ነው። ይሄኛው የኢንፌሪየር ኦሊቫሪ ኒኩለስ ነው። ኢንፌሪየር ኦሊቫሪ ኒኩለስ። እሺ አሁን ይሄኛው ያየነው የአፐር ነው አይደል? አፐር ፓርት ኦፍ ሜዱላ ኦብሎንጋታ ላይ ስላይስ አድርገን ውስጡ ላይ ያሉት ስትራክቸሮች ምን ይባላሉ የሚባሉት ስማቸውን አየን። አሁን እዚህ ላይ ያሉትን ስማቸውን ከያዛችሁ የሚወርዱ ወደ ታች ስላሉ በተለይ ትራክቶቹ ወደ ታች ስለሚወርዱ ሚድልም ላይ ስንቆርጠው ወይና ሎወር ፓርቱም ላይ ስንቆርጠው ማለት ነው ስማቸው አብዛኞቹ ታገኟቸዋላችሁ፣ ይደጋገማሉ። እዚህ ላይ እንደምታዩት ይሄኛው ይሄ በፖስቴሪየር በኩል ይሄ በአንቴሪየር በኩል ነው። ሚድል ፓርት ኦፍ የማንን የሜዱላ ኦብሎንጋታ ምንድን ነበር ያልነው? የሴንሰሪ ደከሲሽን የሚኖርበት ቦታ ነው ያልነው። እነዚህ ከኋላ በኩል የምትዋቸው እነዚህ ማለት ነው መካከል ላይ እዚህ ሁለቶቹ እነዚህ ማለት ሁለቶቹ ፋሲኩለስ ግራሲለስ ነው የሚባል ይሄኛው ደግሞ ከዳርና ከዳር ያሉት ፋሲኩለስ ኩኔተስ ነው የሚባሉት። እሱ ላይ እዚህ ላይ የምታዩት ፋሲኩለስ ኩኔተስ ካልነ በኋላ ይችኛዋ ኒኩለሷ ማናት? ኒኩለስ ኩኔተስ ማለት ነው። መልእክቱ ይሄኛው ትራክት ነው ማለት ፋሲኩለስ ሲሆን መልእክቶችን ይዞ የሚሄድበት ነው። እታች ላይ እናየዋለን። ስለዚህ እሱ ይዞ ከመጣ በኋላ ከታች ማለት ነው መልእክቶችን ይዞ ከመጣ በኋላ የት ላይ ነው የሚያርፈው? እዚህ ኒኩለስ ላይ ስለሆነ ነው። ይሄ ኒኩለሱ ስሙ ማን ነው? የኒኩለስ ኩኔተስ ፋሲኩለስ ኩኔተስ ብለን ኒኩለስ ኩኔተስ ላይ ያርፋል ማለት ነው። እንደ ሰከንድ ኦርደር ኒውሮን ፋሲኩለስ ኩኔተሳን ከዛ ኒኩለስ ኩኔተስ ከዛ ደግሞ ፋሲኩለስ ግራሲለስ እና ኒኩለስ ግራሲለስ ያልነው ፋሲኩለስ ግራሲለስ ኒኩለስ ግራሲለስ ዋይቺ ማለት ነው። እና ይቺም እንደዚሁ ከሱ በጎን በኩል ግን ይቺ ማናት ያልነው ኒኩለስ ኩኔተስ ብለናል። ከኒኩለስ ኩኔተስ ወደ ውጭ በኩል የምናገኛት ይቺ ማለት ነው አክሰሰሪ ኩኔት ኒኩለስ ነው የምትባለች። አክሰሰሪ ኩኔት ኒኩለስ ትባላለች። ከዛ ሌላ እዚህ ላይ የምናየው ቅድም እዚህ ላይ ምን ብለን ነበረ? ይሄንን ቬንትራል ስፓይኖ ሰሪብላር ትራክት ብለን ነበር። ቬንትራል ስፓይኖ ሰሪብላር ትራክት ይሁዚም አለ ከላይም አለ። ይሄኛው ከአንቴሪየር ወደ ኋላ ያለው የሚባል ዶርሳል ስፓይኖ ሰሪብላር ትራክት ማለት ነው። ስለዚህ ዶርሳል ስፓይኖ ሰሪብላር ትራክት የት ላይ ያገኘ ነው? ሚድሉ ላይ ማለት ነው። አፐሩ ላይ አናገኘውም። ቀጥሎ ይቺን እዚህ ላይ ደግሞ የምናያቸው ኦሊቮ ስፓይናል ትራክት ይባላል። ይሄኛው ኦሊቮ ስፓይናል ትራክት ይቺኛው ምንድነው? ይቺ ምንድነው? ኢንፌሪየር ኦሊቫሪ ኒኩለስ ነው ያለው አይደል? ስለዚህ ኢንፌሪየር ኦሊቫሪ ኒኩለስ ከዚህ በታች ማለት ነው የምናገኝ ይቺኛዋ አንደኛው ኦሊቮ ስፓይናል ትራክት የምንለው ከኢንፌሪየር ኦሊቫሪ ኒኩለስ ተነስቶ ወደ ስፓይናል ኮርድ ይወርዳል ማለት ነው። እንደዛ አቅጣጫው እንደዚህ ነው። ይቺኛዋ ቀይዋ ደግሞ ስፓይኖ ኦሊቫሪ ትራክት ነው የምትባለው። ከስፓይናል ኮርድ ከታች የመጣው መልእክት ይዛ ወዴት የምታስገባ ማለት ወደ ኢንፌሪየር ኦሊቫሪ ኒኩለስ ማለት ነው። ስለዚህ እነዚህ ሁለቶቹ ኒኩለስ እነዚህ ሲሆኑ ከዛ ቀጥሎ የምናየው ደግሞ እነዚህ ነው። እዚህ ላይ የምታዩት ይሄኛው ላተራል ስፓይኖ ታላሚክ ትራክት ሲባል ይሄኛው ስፓይኖ
ስፓይኖ ቴክታል ትራክት። እቺኛዋ ደግሞ እቺን ላተራል ነው ያልናት፣ እቺን ደግሞ አንቴሪየር። ስለዚህ አንደኛ ላተራል ስፓይኖ ታላሚክ ትራክት ይሄው፣ ከዛ ይሄኛው ደግሞ ስፓይኖ ቴክታል ትራክት እና አንቴሪየር ስፓይኖ ታላሚክ ትራክት ማለት ነው። እነዚህ ሲሆኑ እቺኛዋ ደግሞ የምታዩት ቨስቲቡሎ ስፓይናል ትራክት ማለት ናት። እቺ ከቨስቲቡል ተነስቶ ወደ ስፓይናል ኮርድ የሚወርድ ትራክቱ ነው። እሺ ሌላ በተጨማሪ እዚህ ላይ የምናየው ይችኛዋ ምንድነው ያልናት? ኒኩለስ ኩኔተስ። ይችኛው ደግሞ ኒኩለስ ግራሲለስ። ከነሱ የመጣው መልእክት አሁን የሴንሰሪ ያልኳችሁ የሚነሱት መልእክታቸው ከስፓይናል ኮርድ የሚመጣ ስለሆነ ነው። ከኋላ እናየዋለን። ከዶርሳል ኮለመን ሚዲያል ሌሚኒስካል ፓዞይ የሚባለው ከሱ የሚመጡ ናቸውና ይሄኛው ከዚህ የመጡት ማለት ነው የሴንሰሪ መልእክት አይደሉ። መልእክታቸውን ይዘው ሲሄዱ ክሮስ ያደርጋሉ። ክሮስ አድርገው በተቃራኒ በኩል ይመጡና አሴንድ ያደርጋሉ፣ ወደ ላይ ይወጣሉ። ስለዚህ ይሄኛው ወደ ላይ የሚወጡበት ይሄኛው ምን ይባላል? ሚዲያል ሌሚኒስከስ ይባላል። ሚዲያል ሌሚኒስከስ የምንለው ይሄ ነው። ከኒኩለስ ኩኔተስ እና ከኒኩለስ ግራሲለስ ከሱ የመጡት ፋይበሮች ክሮስ ካደረጉ በኋላ ወደ ላይ ይወጣሉ። ወደ ላይ ሲወጡ ወደ ላይኛው ማለት ነው። ስለዚህ ይሄ ምን ይባላል? ሚዲያል ሌሚኒስከስ ወይም ይሄ ደግሞ የሴንሰሪ ደከሴሽን የሚኖርበት ቦታ ያለው ነው። እዚህ ላይ የምታዩቸው እነዚህ የሃይፖግሎሳል ኒኩለስ ያልናቸው ማለት ነው። ከዛ እነዚህ ደግሞ ዶርሳል ኒኩለስ ኦፍ ቫገስ ናቸው። ይሄኛውን እዚህ ላይ ኒኩለስ ኦፍ ትራክተስ ሶሊታሪየስ ማለት ነው። ይሄኛዋ ደግሞ የሲኤስኤፍ የምትወርድባት ነች ማለት ነው። ፊት ለፊት ላይ እዚህ ላይ ያየነው ይሄኛው የኮርቲኮ ስፓይናል ትራክቱ አሁንም አገኘ ነው። ከሰረብራል ኮርቴክስ ተነስቶ ወደ ታች እየወረደ ስለሆነ ትራክቱን እዚህ ላይ እናገኘዋለን። ከዛ አሁን ደግሞ ሎወር ፓርቱ ላይ ያለውን እንመለከት። ይሄኛው እንደምታዩት ሎወር ፓርት ኦፍ ሜዱላ ኦብሎንጋታ ላይ ወይም ደግሞ የሞተር ደክሴሽን ያለበት ቦታ ላይ ስላይስ ተደርጎ የሚገኙ ቦታዎች ናቸው። ወይም ስትራክቸሮችን ስንመለከት ከላይ ጀምሮ እንደዚህ ይሁት እንደምታዩት ከላይ ጀምሮ እንደዚህ ይወርዳል፣ ይውዚህ ይወርዳል። ከዛ አሁን የሚወርድና እዚህ ላይ ሲደርስ ግን ምን ያደርጋል? ክሮስ ያደርጋል ነው። ክሮስ ሲያደርግ ይሄኛው ምን ይባላል ነው ስሙ? ፒራሚዳል ደከሴሽን ነው የሚባለው። ፒራሚዳል ደከሴሽን ታች እናየዋለን። ከዛ ይወርዳል ወደ ታች። እዚህ ላይ ያሉ ሌሎች ስትራክቸሮች ይሄኛውን እንደምታየው ከኋላ በኩል ብናይ ይሄኛው ፋሲኩለስ ግራሲለስ ያልናቸው እነዚህ ናቸው። ከጎን ያሉት ደግሞ ፋሲኩለስ ኩኔተስ ናቸው ማለት ነው። ፋሲኩለስ ግራሲለስ ሄዶ የት ላይ ያበቃል ነበር ያልነው? ከላይ ይኸው ፋሲኩለስ ግራሲለስ ሄዶ የት ነው የሚያልቀው? እዚህ ላይ ኒኩለስ ግራሲለስ ላይ ማለት ነው። ይሄኛው ደግሞ ፋሲኩለስ ኩኔተስ የምንለው ደግሞ ይሄኛው የሚሄደው እዚህ ላይ የት ላይ ያበቃል? እዚህ ላይ ኒኩለስ ኩኔተስ ላይ ማለት ነው ያርፋል ነው መልክቱ። ማለት ፋሲኩለስ ግራሲለስ ካን ይሄኛው ደግሞ ኒኩለስ ግራሲለስ ነው። ይሄ ፋሲኩለስ ኩኔተስ ካን ይሄኛው ደግሞ ኒኩለስ ኩኔተስ ማለት ነው። በዚህኛው ይሄዳል። እቺኛዋ ደግሞ ያልናት የክራኒያል ነርቭ 5 የስፓይናል ኒኩለስ ኦፍ ክራኒያል ነርቭ 5 ዋናት እቺኛዋ ትራክቷ ማለት ነው። ትራክቱ የክራኒያል ነርቭ 5 የስፓይናል ኒኩለስ የሚወጣው እቺኛዋን እንዳየነው ከላይ የሲምፓታቲክ ዲሴንዲንግ ሲምፓታቲክ ትራክት ያለው ማለት ነው። ከዛ ቀጥሎ ወደዚህ ስንመጣ ይሄኛውን ዶርሳል ስፓይኖ ሰሪብራል ትራክት ወደዚህኛው ማለት ነው። ከላይ ማይተነዋል ዶርሳል ስፓይኖ ሰሪብራል ትራክት። ከፊት ያለው ምንድን ነበር ያለው? ቬንትራል ስፓይኖ ሰሪብራል ትራክት። ይውዚህም ቬንትራል ስፓይኖ ሰሪብራል ትራክት ይኖራል። ወደ ሰሪበለም የሚሄድ ነው። ከዛ ወደዚህ ስንመጣ ደግሞ እነዚህን ይችኛዋ ማለት ነው። ከላይ ምንድን ነበር ያልነው? እዚህ ላይ ኦሊቮ ስፓይናል ትራክት አይደለ? ኦሊቮ ስፓይናል ትራክት ከኢንፌሪየር ኦሊቫሪ ኒኩለስ ተነስቶ ወደ ታች የሚወርድ ብለናል። ይውዝም አለ ትራክቱ ይወርዳል ማለት ነው። ይሄኛው ኦሊቮ ስፓይናል ትራክት ነው። ከዛ ይችኛው አሳ ከስፓይናል ኮርድ ተነስቶ ወደ ላይ መጥቶ ወደ ኢንፌሪየር ኦሊቫሪ ኒኩለስ የሚሄደው ስፓይኖ ኦሊቫሪ ከስፓይናል ኮርድ ስለሚነሳ ስፓይኖ ኦሊቫሪ ትራክት ማለት ነው ይሄኛው። እሺ ቀጣይ ደግሞ እዚህ ላይ ያሉትን ይሄን ስናይ ይሄኛውን ላተራል ስፓይኖ ታላሚክ ትራክት ያልነው ማለት ነው። ይሄኛው ደግሞ ስፓይኖ ቴክታል ትራክት ማለት ነው። ይሄኛው አንቴሪየር ስፓይኖ ታላሚክ ትራክት ያልነው ማለት አንቴሪየር ስፓይኖ ታላሚክ ትራክት፣ ስፓይኖ ቴክታል ትራክት እና ላተራል ስፓይኖ ታላሚክ ትራክት የምንላቸው እነዚህ ናቸው። ከዛ ይሄኛውን ደግሞ ያየነው ቨስቲቡሎ ስፓይናል ትራክት ማለት ነው። እዚህም ይኖራል። እነዚህኛዎቹ እዚህ ላይ የምታዩት ቴክቶ ስፓይናል ትራክት ማለት ነው።
የቴክቶስፓይናል ትራክት ይሄኛው እንደዚሁና ይችኛዋ ደግሞ ከዚህ የምታዩት ከሬር ኒኩለስ የሚመጣው የሩብሮ ስፓይናል ትራክት ማለት ነው። የሩብሮ ስፓይናል ትራክት እነዚህ እናያለን። ስለዚህ በአጠቃላይ ስትራክቸራቸውን በውስጣቸው ምን ምን እንደሚይዙ እዚህ ላይ ያየን። ያ ማየቱ ምንድነው ጥቅሙ? የሆነ ቦታ ላይ ዳሜጅ ቢፈጠር ከዛ ምን ስትራክቸሮችን አብሮ ያካታል የሚለውን ለማወቅ ይጠቅማል። እንደዚሁ ደግሞ ስትራክቸራቸውን ከላይ ጀምራችሁ እነዚህ ማለት ነው። ኢንፌሪየር ኦሊቫሪ ኒኩለስ አሁን እዚህ ላይ ያለ ብለናል። ዩዝ ሚድልም ላይ ያለ ግን ታች ላይ የለም ኒኩለሱ ማለት ነው። ከሎወሩ ላይ አናገኘውም። በትራክት መልክ ነው የምናገኘው ከሱ የሚወጡት በትራክቱ መልክ ማለት ነው። አሁን ደግሞ በቀጥታ ወደ ፋንክሽናቸው እንሂድና ይሄንን እንደምትመለከቱት የመጀመሪያው ማለት ነው የኮርቲኮ ስፓይናል ትራክት ያልነው የኮርቲኮ ስፓይናል ትራክት ነው። ከሰረብራል ኮርቴክስ ከሞተር ኤሪያዎቹ በመነሳት እንደምታዩት ይወርዳል አይደል? እዚህ ላይ ይሄኛው ሚድ ብሬን ፖንስ እና ሜዱላ ኦብሎንጋታ። ስለዚህ እዚህ ላይ የምታዩት ክረስ ሰረብራይን ያልፍና እዚህ ላይ ፖንታይን ኒኩላዮቹ ላይ ስካተር በማድረግ እዚህ ላይ ይመጣል። አሁን እዚህ ላይ ሜዱላ ኦብሎንጋታ ላይ አፐሩ ላይ ስንቆርጥ ያገኘ ነው ይሄ ነው። ከዛ ሚዱላ ላይም ስንቆርጥ ያገኘ ነው እዚህ ላይ ማለት ነው ይሄ ነው። ከዛ ሎወር ፓርቱ ላይ ስንቆርጥ ግን ያገኘ ነው ምንድነው ይሄ ማለት ነው። እዚህ ላይ የምታገኙትን ፒራሚዳል ደከሴሽን ያልነው። ስለዚህ ይችኛዋ እዚህ ላይ ፒራሚዳል ደከሴሽን እናገኛለን ሎወር ፓርቱ ሜዱላ ኦብሎንጋታ ላይ ማለት ነው። ስለዚህ ይሄኛው ምንድነው ስራው? የሞተር ትዕዛዞች በመምጣት አብዛኛው ወደ 85% የሚሆኑትን ክሮስ በማድረግ ነው የሚሄደው፣ በተቃራኒ ይሄዳል። ወደ 15% ደግሞ በተመሳሳይ ነው የሚወርደው። በተመሳሳይ የሚወርዱት በአንቴሪየር እዚህ ላይ ማለት አንቴሪየር ዋይት ማተር ላይ ነው የሚሄደው የኛው ማለት ነው። ስለስሙም አንቴሪየር ኮርቲኮ ስፓይናል ትራክት ይባላል። በላተራል ደግሞ እንደዚህ ክሮስ አድርጎ ፒራሚዳል ደከሴሽን ያልነው ከሱ ክሮስ አድርጎ የሚመጡት አብዛኛው ፋይበር ላተራል ኮርቲኮ ስፓይናል ትራክት ነው የሚባለው ይሄ ማለት ነው። ከመጣ በኋላ እዚህ ላይ ምንድነው የሚያደርገው? ከአንቴሪየር ግሬሆን በመምጣት ማለት ነው ይወጣና መስሎቻችን ጡንቻዎቻችን ላይ እነሱን እንቅስቃሴ እንድናረግ ማለት ነው ቮለንታሪ ሆነ ሙቭመንት እንዲኖር የሚያደርግ የትዕዛዝ መልእክት የሚመጣበት ይሄኛው አንዱ ፋይበር ይሆናል። ስለዚህ እዚህ ላይ ዳሜጅ ቢሆን አብዛኛው ፋይበር ማለት ነው እንደምታዩት በዚህ በኩል ያለው ችግር እንደሚገጥመው ማየት ይቻላል፣ አብራችሁ ማየት ይቻላል። ሌላ ደግሞ የሴንሰሪ መልእክቶችን ይሄኛው የሞተር ነው ያለው። ይሄ የሴንሰሪ መልእክቶች የፕሮፕሪዮሴፕሽን እና የዲስክሪሚኔቲቭ ታችን ማለት ነው እሱን መልእክት ይዞ የሚሄደው ከኋላ በኩል በዶርሳል ኮለመን አርጎ ነው የሚሄደው። ስለዚህ በዶርሳል ኮለመን አርጎ እንደምታዩት ወደ ላይ ሲሄድ ከግራችን ከታች ያሉት በእንድነ ፋሲኩለስ ግራሲለስ ብለን ባልነው ማለት ነው ይሄዳል። ከወደ ላይ ደግሞ አፐር ፓርት ኦፍ ያሉትን ደግሞ በፋሲኩለስ ኩኔተስ ማለት ነው ይቀዩ። ስለዚህ በሱ ይሄዱና የት ላይ እንደምታዩት ከሄዱ በኋላ ማን ጋር ነው የሚመጡት? ኒኩለስ ኩኔተስ እና ኒኩለስ ግራሲለስ ማለት ነው። ከዛ በኋላ ምን ያደርጋል? እዚህ ላይ ክሮስ አድርጎ ይሄዳል። ይሄ ሚድል ፓርት ኦፍ ሜዱላ ኦብሎንጋታ ላይ ሴንሰሪ ደከሴሽን ያልነው ይሄንን ነው ይሄኛው ማለት ነው። ስለዚህ የፕሮፕሪዮሴፕሽን እና የዲስክሪሚኔቲቭ ታች መልእክቶችን ይዞ የሚሄድ የሴንሰሪ መልእክት ማለት ነው። ይሄንን ማየት ይቻላል። ሌላ ደግሞ የፔን ቴምፕሬቸር ክሩር ታች እና ፕሬሸር የምንላቸው መልእክቶች የሴንሰሪ መልእክቶች ይዞ እዚህ ላይ በዶርሳል ሆርን ላይ ይገባና ምን ያደርጋል? ክሮስ አድርጎ ወደ ላይ የሚወጣ ይኖራል። አንደኛ አንቴሪየር ስፓይኖታላሚክ ትራክት፣ ሌላ ደግሞ በላተራል የሚሄደው ላተራል ስፓይኖታላሚክ ትራክት የምንለው ማለት ነው። በሱ የሚሄዱት መልእክቶች ወደ ላይ አሴንድ ሲያደርጉ ምን የሚባለውን ይሄን ምን ይሰጡናል ማለት ነው? ስፓይናል ይሄኛው ስፓይናል ሌሚኒስከስ የሚባለው ማለት ነው። ስለዚህ ስፓይናል ሌሚኒስከስ አንደኛ ይሄ ሲሆን በአንቴሪየር ስፓይኖታላሚክ ትራክት እና ላተራል ስፓይኖታላሚክ ትራክት እነዚህ ሁለቶቹ ተጨማሪ ደግሞ የስፓይኖ ቴክታል ትራክት አብረው ተጨምረው እዚህ ላይ ስፓይናል ሌሚኒስከስን ይፈጥሩልናል። ስለዚህ ስፓይናል ሌሚኒስከስ ያልነውን እዚህ ላይ ማግኘት እንችላለን። ሶስተኛ እዚህ ላይ ያያችሁት ነበር አይደል? የትራይጀሚናል ይሄን ስፓይናል ኒኩለስ ኦፍ ክራኒያል ነርቭ 5 እና ትራክቱን ያልነው እነዚህ ሶስት ኒኩለሶች ይኖሩታል። ከዛ ይሄኛው ወደ ታች ያለው የክራኒያል ነርቭ 5 የትራይጀሚናል ነርቭ ማለት ነው የሱ የስፓይናል ኒኩለሱ ከታች ይገኛል በሜዱላ ኦብሎንጋታ ላይ። ስለዚህ ኒኩለሱና ትራክቱን ያየነው ይሄንን ይመስላል። ወደ ፌስ ላይ ያሉትን ማለት ነው የነሱን ስትራክቸሮች ጋር የሚሄድ ነው። ከዛ ከሱ ቀጥሎ ደግሞ እዚህ ላይ እንደምታዩት
ይሄኛው ማለት ከሬድ ኒኩለስ ተነስቶ የሚወርድ ያለ ነበር ሩብሮ ይሄኛው ሩብሮ ስፓይናል ትራክት እያለ የነበረው። ስለዚህ ሩብሮ ስፓይናል ትራክት የምንለው ማለት ነው ከሬድ ኒኩለስ በመነሳት እሱም ከኛው ማነው ሚድ ብሬን። ስለዚህ ከሚድ ብሬን ላይ ከሱ በመነሳት ወደ ታች የሚወርድ ይኖራል ወርዶም ወደ ውጭ ማለት ነው። እሱ ለምንድነው የሞተር እንቅስቃሴን የፍሌክሰር መስሎችን ማለት ፍሌክስ መስሎችን ለመቆጣጠር ነው። ከዛ ከኋላ በኩል ደግሞ እዚህ ላይ የምናየው ይሄኛው ቴክቶ ስፓይናል ትራክት የምንለው ይኖራል። ቴክቶ ስፓይናል ትራክት የምንለው ከቴክተም ፓርት ላይ ከኋላ ከነሱ ማለት ነው የሆነ እግራችንን ወይ ለምሳሌ ሊሆን ይችላል ሃይላንድ ሊሆን ይችላል ብንረገጠው ጮሃቱ አለ ድምጹ አለ ከዛ ደግሞ እግራችንን ማደናቀፉ አለ ያንን ሲጮህ ድምጹንና ደግሞ እንደዚህ ማደናቀፉ ማለት ነው ሁለቱንም ለማየት አንገታችን ይዞራል። ስለዚህ የሱን መልእክት ይዞ ወደ ታች እንድናይ ማለት ነው ወይም አንገታችን እንድንዞር የሚያደርገው መልእክት የሚወርደው በቴክቶ ስፓይናል ትራክት ከይሄ ማለት ነው በመውረድ ነው ወደ አንገታችን እንድንዞር የሚያደርጉት። ከዛ እዚህ ላይ ሌላ ደግሞ የምናየው ይሄኛው የቨስቲቡሎ ስፓይናል ትራክት ነው። የቨስቲቡሎ ስፓይናል ትራክት ማለት ከቨስቲቡል በመነሳት ወደ ስፓይናል ኮርድ የሚወርደው ማለት ነው። እሱ መጀመሪያ ምን አለ ከኤራችን ወደ ቨስቲቡል መልእክት ይመጣል። ሌላ ደግሞ ከፋስቲጃል ኒኩለስ ከሳሪበለም ውስጥ ማለት ነው ከነሱም ወደ ቨስቲቡል መልእክት ይመጣል። የነሱ መልእክቶች ጋራ በመገናኘት ምንድነው የሚሆነው የአይናችን ኮንጁጌት የሆነ ሙቭመንት እንዲኖር እዚህ ላይ የምታዩት የክራኒያል ነርቭ 6 ኒኩለስ ነች የአብዱሰንት ነርቭ ማለት ነው። መልእክቱ ከቨስቲቡል ወደ ክራኒያል ነርቭ 6 ሲሄድ አብዳክት እንዲሆን ነው አይደል አይን የሚያደርገው አንዱ አይን አሁን ለምሳሌ ይሄኛው ቢኖር የክራኒያል ነርቭ 6 አብዳክት ያደርጋል ማለት አይኑን ወደ ላተራል እንዲወጣ ካደረገው ይሄኛው አይን ውስጥ ምን መሆን አለበት እንዲሁ ወደ ተመሳሳይ መምጣት አለበት። ሲመጣ ግን ይሄኛው የሚያደርገው ወደ ላት አብዳክት ሲሆን ይሄኛው ግን አብዳክት አይደለም ወደ ሚዲያል ፓርት ነው ወደ አፍንጫችን ማለት ነው። ይሄኛው ደግሞ ከአፍንጫ ይርቃል። ስለዚህ ሶስተኛ ክራኒያል ነርቭ 3 ወደ ክራኒያል ነርቭ 3 እና 4 ማለት ነው መልእክቱን ፋይበር ይለቃል። ይሄኛውን ሲለቅ ኮንጁጌት የሆነ ሙቭመንት አይ ሙቭመንት እንዲኖር ለማድረግ ነው። እሺ እዚህ ላይ ደግሞ የምናየው ይሄኛው ከኮክሊያ ወይም ከኢር ማለት ነው የድምጽ መልእክት ይዞ ከመጣ በኋላ ሁለቶች ስትራክቸሮች አሉ ብለን ነበር እዚህ ላይ ያያየን የነበረው ዶርሳል እና ይሄኛው ደግሞ ቬንትራል ኮክሊያር ኒኩለስ ብለን ያልናቸው ማለት ነው። ስለዚህ ወደ እነሱ ወደ ቬንትራል እና ወደ ዶርሳል ኮክሊያር ኒኩለስ ላይ ከመጡ በኋላ መልእክታቸውን ይዞ አንደኛ እንደዛ አድርጎ የሚወጣ ይኖራል። ሌላ ከሱፔሪየር ኦሊቭስ ጋር ማለት ነው እሱ ጋር ኮኔክት በማድረግ ከሱ ወደ ላይ የሚወጣ ይኖራል። ስለዚህ ይሄኛው የሚሄደው ምን ይባላል ላተራል ሌሚኒስከስ ይባላል ይሄ ማለት ነው። ስለዚህ ላተራል ሌሚኒስከስ ይሄ ሲሆን ይሄኛው በሁለቱም ክሮስ አድርጎ ሲመጣ ይሄኛው ምንድን ነበር ያልነው ትራፒዞይድ ቦዲ ፖል ላይ እንዳየነው ማለት ነው። ከዛ ይሄኛው ከላተራል ሌሚኒስከስ እቺኛው እዚህ ላይ የምታዩት ሚድ ብሬን ይኖራል እዚህ ላይ ማለት ነው ከኢንፌሪየር ኮሊኩለስ ምንለው ከነሱ ጋር ይመጣና ከሱ ወደ ላይ ይሄዳል። ይሄኛው ደግሞ ኢንፌሪየር ብራኪየም ብለን ያልነው ማለት ነው። ከሱ በመሄድ የት ነው የሚሄደው ወደ ታላመስ ከኋላ በኩል ሚዲያል ጄኒኩሌት ቦዲ ማለት ነው የድምጽ መልእክት የሚቀበሉበት ከሱ ተነስቶ ወዴት ሄዳ ወደ ቴምፖራል ሎብ። ስለዚህ ይሄኛው ፋይበሩ ማለት ነው እንዴት እንደሚሄድና እዚህ ላይ ያለው ላተራል ሌሚኒስከስን የትኛው እንደሆነ እዚህ ላይ ያየን። እዚህ ላይ ደግሞ የሲምፓታቲክ ትራክትን ስናይ ነበር የዲሴንዲንግ ሲምፓታቲክ ትራክት ሃይፖታላመስ ፓርት የሲምፓታቲክ ትራክት ማለት ነው። ከሱ ከሲምፓታቲክ ቦታዎች ከሱ ይነሳና ዲሴንድ አድርጎ ይመጣል ሲምፓታቲክ ትራክት። እሱ ከመጣ በኋላ እንደምታዩት ይሄ ማለት ነው ከቶራኮሉምባር አውትፍሎዋል ነው ያለው። ስለዚህ ከቲ1 እስከ ኤል2 በሚሆኑ ቦታዎች ማለት ነው እዛ በመምጣት ወደ ውጭ ይወጣል ማለት ነው መልእክቶቹን ይዞ የሲምፓታቲክ መልእክቶችን። እሺ እዚህ ላይ ደግሞ ይሄኛውን የምናየው እነዚህ ፋይበሮች ወደ ሰሪበለም የሚሄዱ ሲሆኑ ወደ ሰሪበለም የሚገቡ ፋይበሮች ደግሞ እዚህ ላይ እንደምታዩ ከስፓይናል ኮርድ ከC1 ጀምሮ ከC1 ከሰርቫይካል 1 እስከ ሰርቫይካል 8 እሱ የአፐር ፓርት ኦፍ ማለት ነው የፕሮፕሪዮሴፕሽን መልእክቶችን ይዘው የሚሄዱት ፋይበር ከአፐር ፓርት ካልኳችሁ ከC1 እስከ C8 ባለው
ደረጃ ባለው የሚወጣው ይሄኛው እንደምታዩት ይሄ ማለትም ዶርሳል ሆርን ከገባ በኋላ ወደ ላይ አሴንድ ያደርግና ወደ ሰሪበለም ነው የሚሄደው። ይሄኛው የአፐር ፓርት ኦፍ ምንድነው ፕሮፕሪዮሴፕሽን መልእክቶችን ይዞ ወደ ሰሪበለም የሚገባ ማለት ነው። ይችኛዋ እንደምታዩት አሴንድ ካረገ በኋላ ከማን ጋራ ነው ኮኔክሽን የሚኖረው የሚለውን ስናይ ከአክሰሰሪ ኩኔት ኒኩለስ ከምንላት ማለት ነው። አክሰሰሪ ኩኔት ኒኩለስ ጋር ከመጣ በኋላ በኢንፌሪየር ሰረብራል ፔደንክል አድርጎ ነው የሚገባው ፋይበሩ ማለት ነው ወደ ሰሪበለም። እዚህ ላይ የምታዩት ይሄኛው በእቺኛዋ አክሰሰሪ ኩኔት ኒኩለስ ያልናት ናት። መጀመሪያ ቅድም ላይ እንዳየነው በሚድሉ ላይ ማለት ነው ይሄኛውን ያልነው ምን ነበር? እነዚህ ሁለቶቹ ኒኩለስ ግራሲለስ ያልናቸው ናቸው። እነዚህ ደግሞ ሁለቶቹ ኒኩለስ ኩኔተስ ያልናቸው ናቸው። ከኒኩለስ ኩኔተስ ቀጣይ እቺ ማናት? አክሰሰሪ ኩኔት ኒኩለስ ማለት ነው። ስለዚህ ያትችኛዋ አክሰሰሪ ኩኔት ኒኩለስ ጋራ በመምጣት እዚህ ላይ እቺ ከዳርና ከዳር ያሉት ኒኩለስ ግራሲለስ ያልነው ኒኩለስ ኩኔተስ ያልናቸው፣ መሐከል ውስጠኛዎቹ ደግሞ ኒኩለስ ግራሲለስ ያልናቸው ማለት ነው። ከግራችን ከታች ያሉ መልእክቶችን ነው ይዘው ይመጣሉ ያልነው የሴንሰሪ መልእክቶች። አሁን ላይ እዚህ ላይ ግን ወደ ሰሪበለም የፕሮፕሪዮሴፕሽን አንኮንሺየስ የሆነ የፕሮፕሪዮሴፕሽን መልእክቶችን ይዘው የሚመጡት ፋይበር ነው እያየን ያለ ነው። ካፐር ፓርታችን ላይ ያለው ይሄኛው ኩኒዮ ሰረብራል ትራክት ነው የሚባለው። ስለዚህ እሱ ከአክሰሰሪ ኩኔት ኒኩለስ ጋራ በመምጣት ነው ወደ ሰሪበለም የሚገባው። እሱም ስሙ ምን ይባላል? ፖስቴሪየር ኤክስተርናል አርኩዌት ፋይበር ይባላል። ይሄ ፖስቴሪየር ኤክስተርናል አርኩዌት ፋይበር ማለት ነው። አሁን እንዳጠቃላይ አርኩዌት ፋይበሮቹን ላሳያችሁና እዚህ ላይ ኢንተርናል አርኩዌት ፋይበር የሚባል አለ አይደል? ኢንተርናል አርኩዌት ፋይበር እዚህ ላይ ነው። ይሄኛው እንደምታዩት እነዚህ የሴንሰሪ ደከሴሽን ብለን ያየንበት ላይ ሴንሰሪ ደከሴሽን ይሄኛው ማለት ነው። እዚህ ላይ ኢንተርናል አርኩዌት ፋይበር ነው የሚባለው። ሌላ ደግሞ አንቴሪየር ኤክስተርናል አርኩዌት ፋይበር ያልናት ይችኛዋ የቅድሟ ከዚች ማለት ነው ከአርኩዌት ኒኩለስ የሚወጣው ይሄኛው ፋይበር በውጭ በኩል ያለው አንቴሪየር ኤክስተርናል አርኩዌት ፋይበር ነው ብለናል። ስለዚህ ይችኛዋ ደግሞ የአርኩዌት ኒኩለስ ፖል ላይ ፖንታይን ኒኩላዮች ይኖራሉ። ከሱ የወረደው ፓርት ማለት ነው ወደ ሜዱላ ኦብሎንጋታ ላይ የወረደው ይሄኛው ማለት ነው። ስለዚህ ከአርኩዌት ኒኩለስ የሚወጣው አንቴሪየር ኤክስተርናል አርኩዌት ፋይበር፣ ውስጥ ላይ የሴንሰሪ ደከሴሽን ደግሞ የሚኖርበት ኢንተርናል አርኩዌት ፋይበር፣ ከዚች ላይ ደግሞ ከአክሰሰሪ ኩኔት ኒኩለስ የሚወጣው ይሄኛው ፖስቴሪየር ኤክስተርናል አርኩዌት ፋይበር ማለት ነው። ስለዚህ አርኩዌት ፋይበሮቹ እንኳን ቢያንስ ሶስቱንም እዚህ ላይ ያየን። ከዛ ሌላ ምን አለ? ወደ ሰሪበለም የሚሄዱት ማለት ነው ከሲ8 እስከ ኤል2 ኤል3 የስፓይናል ኮርድ ማለት ከሱ ሌቭል የሚወጡትን የፕሮፕሪዮሴፕሽን መልእክቶች ወደ ሰሪበለም የሚወስደው እዚህ ላይ እንደምታዩት የዶርሳል ይሄ ማለት ነው ዶርሳል ስፓይኖ ሰሪበላር ትራክት የምንለው ማለት ነው። ዶርሳል ስፓይኖ ሰሪበላር ትራክት መጀመሪያ ፋይበሩ ወደ ዶርሳል ሆርን ይገባል። ከዛ በኋላ እንደዚህ ከታጠፈ በኋላ እንደምታዩት አሴንድ ያደርጋል ማለት ነው። አሴንድ ካደረገ በኋላ የሚገባው በኢንፌሪየር ሰረብራል ፔደንክል ወደ ሰሪበለም ነው የሚገባው። ስለዚህ ይሄኛውም የፕሮፕሪዮሴፕሽን መልእክቶችን ይዞ ይሄዳል። ሌላ የአንቴሪየር ወይም የቬንትራል ስፓይኖ ሰሪበራል ትራክት የምንላት የፕሮፕሪዮሴፕሽን መልእክቶችን ይዛ የምትመጣው ግን ከኤል2 ኤል3 ወደ ታች ያሉትን ወይም ከታች እኛው የእግሮቻችን በታች ያሉ መልእክቶችን ይዞ የሚወጣ ማለት ነው። ስለዚህ ከፕሮፕሪዮሴፕሽን መልእክቶችን በዶርሳል ሆርን ከገባ በኋላ ምን ያደርጋል? ክሮስ ያደርጋል። ክሮስ ካደረገ በኋላ አሴንድ ያደርጋል ማለት ነው። አሴንድ ካደረገ በኋላ የሚደርሰው የት ላይ ነው? የሱፔሪየር ሰሬብራል ፔደንክል በሷ ይገባና ነገር ግን እዚህ ላይ ክሮስ አድርጓል። ስለዚህ የሰሪበለም መልእክቶች ኢፕሲላተራል ወይም በተመሳሳይ መልኩ ነው መልእክቱን የሚያደርሰው። ስለዚህ ከገባ በኋላ ውስጥ ለውስጥ ማለት ነው በመምጣት በተመሳሳይ በዚህ የገባው እንደምታዩት በዚህኛው አቅጣጫ ማለት ነው መልእክቱ ይሄዳል። አሁን እዚህም ላይ እንዳየናት ይሄኛውን ከታችኛው ከሎወር ፓርት ኦፍ ሜዱላ ላይ እንዳየነው ከዚህ ማለት ነው ይችኛው ቬንትራል ስፓይኖ ሰሪበራል ትራክት አለች ብለናል። ስለዚህ ወደ ላይ እንድስኪኒድ ከዛ ሚድሉም ላይ አለች፣ ከዛ አፐሩም ላይ እዚህ ላይ እናገኛታለን ማለት ነው። ይቺ የቬንትራል ስፓይኖ ሰሪበራል ትራክት ይቺ አፐሩም ላይ ያልነው እዚህም ላይ ሁሉም ላይ እናገኛታለን። ይሄኛውን የዶርሳል ስፓይኖ ሰሪበራል ትራክትን ግን እዚህ ሚድሉ ላይ እና እዚህ ላይ እንደምታዩት ከታችኛው ሎወር ላይ ፓርት ኦፍ ሜዱላ ኦብሎንጋታ ላይ እንደሆነ እዚህ ላይ ማየት ይቻላል ማለት ነው። የኦሊቫሪ ኒኩለስን ደግሞ የኢንፌሪየር ኦሊቫሪ ኒኩለስን እያየን ነበር። የሱ መልእክት እንደምታዩት አንደኛ መልእክቱ ማለት ነው ከገባ በኋላ እንዴት ነው የሚያደርገው? በዶርሳል ሆርን ከገባ በኋላ ክሮስ በማድረግ ይሄዳል፣ ወደ ላይ ይሄዳል። ይሄኛው ወደ ላይ የሚሄደው ስፓይኖ
ኦሊቫሪ ትራክት ይባላል። ስፓይኖ ከስፓይናል ኮርድ ስለመጣ ስፓይኖ ኦሊቫሪ ትራክት በሚባለው ይሄድና እዚህ ላይ ኢንፌሪየር ኦሊቫሪ ኒኩለስ ጋር በመምጣት ማለት ነው በዚህ በቀኝ የመጣው እንደዚሁ ተመልሶ በዚሁ ይመጣል ማለት ነው። በኢንፌሪየር ሰረብራል ፔዱንክል አድርጎ ይችኛዋ ከታች ወደ ላይ የምትወጣው ምን ትባላለች? ወደ ኢንፌሪየር ኦሊቫሪ ኒኩለስ የሚመጣው ስፓይኖ ኦሊቫሪ ያልናት ማለት ነው። ቅድም ይችኛዋ ያትዝም ላይ ያለችው ከዚህ ወደ ላይ በመምጣት ወደዚህ ይገባል ያለው። ከሱሳ ከኢንፌሪየር ኦሊቫሪ ኒኩለስ ወደ ታች የሚመጣ ያለው ይችኛዋ ኦሊቮ ስፓይናል ትራክት ማለት ነው። ስለዚህ ኦሊቮ ስፓይናል ትራክት ከኢንፌሪየር ኦሊቫሪ ኒኩለስ አድርጎ ወደ ታች የሚመጣው ያልነው ይሄንን ነው። ስለዚህ ትራክቶቹን በዚህ ላይ ያየናቸው አይደል? ሌሎች ግን ምን አሉ? ከሜዱላ ኦብሎንጋታ የሚወጡ ክራኒያል ነርቮች ብለን ያላቸው አለ። እነሱን ፋንክሽናቸውን እናያቸው። እዚህ ላይ እንዳየናቸው ክራኒያል ነርቭ 9 10 11 እና 12 ማለት ነው ያልነው ክራኒያል ነርቮች ከሜዱላ ኦብሎንጋታ ይወጣሉ ብለናል። ስለዚህ ፋንክሽናቸውን አጠር ባለ መልኩ እዚህ ላይ እንመልከተው። የሃይፖግሎሳል ነርቭ የምንለው ማለት ነው ሃይፖግሎሳል ኒኩለስን ስናይ ነው የቆየ ነው። ስለዚህ ዩዝ ጨምሮ ማለት ነው ይሄንን ሃይፖግሎሳል ኒኩለስን ስናይ ቆይተናል። ከነሱ የሚወጡት ምንድናቸው? ሃይፖግሎሳል ነርቭ። ስለዚህ እሱ ስራቸው ምንድነው የሚለውን ስናይ የጀነራል ሶማቲክ ኢፈረንት ፋይበር ያለው መስልስ ኦፍ ታንግ ማለት ነው። የመስልስ ኦፍ ታንግ የምላሳችንን ቅርጽ በመለዋወጥ ኢንትሪንሲክ መስሎችን የጂኒዮግሎሰስ መስል፣ የሃይፖግሎሰስ መስል እና ስታይሎግሎሰስ መስል የምንላቸው ማለት ነው። እነሱን ሰፕላይ በማድረግ ምን ያደርጋል? የምላሳችንን ቅርጽ እንዲለዋወጥ ማድረግ የሚችለው ማለት ነው። ከሃይፖግሎሳል ነርቭ ነው የሚወጣው። ይህም የክራኒያል ነርቭ 12 ማለት ነው። ከዛ የግሎሶ ፋሪንጃል ነርቭ ደግሞ ስንመጣ ግሎሶ ፋሪንጃል ነርቭ ወይም ክራኒያል ነርቭ 9 የምንለው እዚህ ላይ እንዳያችሁት ይሄ ማለት ነው። ይሄኛው ከዚህ የሚወጣው ፓርት ግሎሶ ፋሪንጃል ነርቭ ያልነው የሚሰራለን አንደኛ የሴንሰሪ መልእክት ይኖሩታል። ያም ሴንስ የማድረጊያ በሴንሴሽን በአፈረንት ማለት ነው ስፔሻል ቪሰራል አፈረንት የሚባል ፋይበር ይኖረዋል። እሱ ለቴስትን የቴስትን የምላስ ላይ ያለው ማለት የፖስቴሪየር 1/3 ነው። የፖስቴሪየር 1/3 ላይ የሚመጡ የቴስት መልእክቶችን ሴንስ የሚያደርግበት አንድ በግሎሶ ፋሪንጃል ነርቭ ነው። ሌላ በተጨማሪ እዚህ ላይ ለደግሉቴሽን ደግሞ ወይም የመዋጥ ላይ ማለት ነው የስታይሎ ፋሪንጂየስ መስልን እሱን ሰፕላይ ያደርጋል። ያም ኒኩለስ አምቢጊየስ እያለ ነበር አይደል? ስለዚህ ከኒኩለስ አምቢጊየስ የሚወጣ ነው። ሌላ የሳሊቬሽን ሳሊቬሽን ላይ የኢንፌሪየር ሳሊቫቶሪ ኒኩለስ ስንል ነበር። ስለዚህ ኢንፌሪየር ሳሊቫቶሪ ኒኩለስ ስንል የነበረው ማለት ነው። ይሄኛው ኢንፌሪየር ሳሊቫቶሪ ኒኩለስ ለሳሊቬሽን ነው የሚጠቅሙ ማለት እሱም አንደኛ ከየት ነው የሚመጣው? ከዚህ ላይ እንደምታዩት ወደ ፓሮቲድ ግላንድ ማለት ነው በመምጣት የምራቅ እንዲመነጭ የሚያደርገው ከኢንፌሪየር ሳሊቫቶሪ ኒኩለስ የሚወጣው ከየት ነው? ከግሎሶፋሪንጃል ነርቭ መልእክቱ ማለት ነው የሚሄደው። ሌላ ሴንሴሽን ፍሮም ከኦራል ካቪቲ ያሉ ሴንሰሪ መልእክቶችን፣ የኢር ሴንሴሽኖችን፣ ሌላ ደግሞ የኬሞ ሪሴፕተሮችን እና የፕሬጀር ሪሴፕተሮችን ዲቴክት ማድረግ ይችላል። እሱም እዚህ ላይ እንደምታዩት የካሮቲድ አርተሪ ባይፈርኬት የሚያደርግበት ይኖራል እዚህ ላይ ማለት ነው። እሱ ላይ የካሮቲድ አርተሪ እዚህ ላይ ካሮቲድ ሳይነስ ይኖራሉ። ከዛ በኋላ እዚችኛዋ ደግሞ ካሮቲድ ቦዲ ምንላት ትኖራለች። ካሮቲድ ቦዲ የኬሚካል ለምሳሌ እንደ ካርቦን ዳይኦክሳይድ መጠን ሲጨምር፣ የፕሮቶን ሌቭል እነሱ ሲጨምሩ ኬሚካሉን ዲቴክት በማድረግ ሪስፖንድ የሚያደርግ ነው፣ ምላሽ እንዲሰጥ የሚያደርግ ማለት ነው። ሌላ ደግሞ ፕሬጀር ሪሴፕተር ይኖረዋል። እሱ ፕሬጀር ሪሴፕተር በካሮቲድ ሳይነስ ማለት ፕሬጀር ሲኖር ወይም እንደዛ ፕሬጀር ግፊቱ ሲጨምር ማለት ነው እንደዚህ በሚለጥጠው ጊዜ ያንን ሴንስ በማድረግ ለሱ ምላሽ እንዲሰጥ የሚያደርግ ማለት ነው። ስለዚህ በኬሞ ሪሴፕተር እና ፕሬጀር ሪሴፕተሮችን እነሱን ከማን ነው ማለት ነው? በግሎሶፋሪንጃል ነርቭ ነው አክሰስ የምናደርገው። ከሱ ቀጥሎ ደግሞ የቫገስ ነርቭ ይሄኛው ክራኒያል ነርቭ 9 የግሎሶፋሪንጃል ነርቭ ነው። ስለዚህ ፋንክሽናቸውን ለቴስት እንደሚጠቅም እሱም ፖስቴሪየር 1/3 ለደግሉቴሽን በኒኩለስ አምቢጊየስ የሚወጣው ብለናል። ከኢንፌሪየር ሳሊቫቶሪ ኒኩለስ ደግሞ ለሳሊቬሽን እነዚህ ኤክሰሴሽን ላይ ያልናቸው እነዚህን ይመስላል ማለት ነው። የቫገስ ነርቭ ወይም ክራኒያል ነርቭ 10 ላይ ስንመጣ ክራኒያል ነርቭ 10 ወይም ቫገስ ነርቭ በዋናነት
የሚሰራው ማለት ነው። የፓራሲምፓታቲክ ስራዎችን ነው የሚሰራው። ከእነሱም እዚህ ላይ የሴንሴሽን ላይ የሚለው ከሎወር ፋሪንክስ ጀምሮ ላሪንክስን፣ ትራኪያ ከቶራክስ ድረስ እና እንዲሁም አብዶሚናል ቪሰራዎችን እነሱን ሴንሴሽን ከቫገስ ነርቭ ነው። እንዲሁም ደግሞ የአብዶሚናል ቪሰራ የምንላቸው አንጀታችን ላይ ያሉ እነሱን ሞተር ፐሪስታላሲስ እንዲኖር ማለት ነው የሞተሩን ሴክሬሽን እንዲኖር። ሌላ ደግሞ ቴስት ላይ በስፔሻል ቪሰራል አፈረንት የቴስትን ከኢፒግሎቲስ እና ከኦሮፋሪንክስ ላይ ከዛ ላይ ያሉ የጣዕም መልእክቶችን ማለት ነው እሱንም ይወስዳል ማን በቫገስ ነርቭ አማካኝነት ማለት ነው። ሌላ ከኒኩለስ አምቢጊየስ እያል ነበር። እሷ ኒኩለስ አምቢጊየስ ላይ ሶስቱም እንትኖች ላይ እናያታለን። ኒኩለስ አምቢጊየስ ከሷ የሚወጡት ክራኒያል ነርቭ 9 ክራኒያል ነርቭ 10 እና አሁን እናየዋለን ክራኒያል ከሶስቱም የኒኩለስ አምቢጊየስ አላቸው። ከሶስቱም ከኒኩለስ አምቢጊየስ ይወጣል እና እዚህ ላይ እንደውን መስልስ ኦፍ ፋሪንክስ እና ላሪንክስን በኒኩለስ አምቢጊየስ ማለት ነው። ሌላ ኤክስተርናል ኦዲታሪ ካናል እና የኢር ሰንሴሽን እንዲሁም በቫገስ ነርቭ እንደዚሁ ሴንስ እንደሚደረግ ማየት እንችላለን። ሌላ አክሰሰሪ ነርቭ ወይም ክራኒያል ነርቭ 11 የምንለው እሱ የክራኒያል ሩት ይኖራል። ሌላ ደግሞ የስፓይናል ሩት ይኖራል። የክራኒያል ሩት የምንለው ከክራኒያል ፓርት ማለት ነው ከብሬን ስቲም ከዛ የሚወጣ ሲሆን እሱ የላሪንጃል መስሎችን ማለት ነው ሰፕላይ የሚያደርገው እሱም ከኒኩለስ አምቢጊየስ ነው መሰረቱ። ሌላ የስፓይናል ሩት ያልነው ደግሞ ከስፓይናል ኮርድ ከታች የሚመጣው ማለት ነው የአክሰሰሪ ነርቭ የሚሰራ ለምንድነው በትራፒዚየስ መስልን እና ስተርኖክላይዶማስቶይድ መስል የምንለውን አንገታችን ዘወረ ወይም ጠምዘዝ ሲል ማለት ነው ያለው ያንን መስል ሰፕላይ በማድረግ እንቅስቃሴ እንዲኖር የሚያደርግ ነው። ስለዚህ እዚህ ላይ ያለው አክሰሰሪ ነርቭ ይሄን ይመስላል ማለት ነው። ስለዚህ እንዳጠቃላይ ያየናቸው ሃይፖግሎሳል ነርቭ የክራኒያል ነርቭ 12 ነው። ከ9 ብንጀምር ክራኒያል ነርቭ 9 ቫገስ ነርቭ ክራኒያል ነርቭ 10 አክሰሰሪ ነርቭ ክራኒያል ነርቭ 11 እንዲሁም ደግሞ ክራኒያል ነርቭ 12 ሃይፖግሎሳል ነርቭ ማለት ነው። እነሱ ከሜዱላ ኦብሎንጋታ ይወጣሉ እና ፋንክሽናቸውም እንደዚህ በዚህ መልክ ይመስላል ነው። የቫገስ ነርቭ የሚወጡበት አያቸው እነዚህ ማለት ነው። ቅድም ያየናቸው ከዶርሳል ኒኩለስ ኦፍ ቫገስ ብለናል ከሱ ይወጣል። ሌላ ደግሞ ይችኛዋ ከኒኩለስ አምቢጊየስ ይኖረዋል ፋይበር። ሌላ ይችኛዋ ስለምታያት ኒኩለስ ኦፍ ትራክተስ ሶሊታሪስ ማለት ነው ከዚህ። ስለዚህ ከሶስቱም ነው የሚወጣው። ከነዚህ የሚወጡት ፋይበሮች ናቸው አጠቃላይ የቫገስ ነርቭን የምናገኘው ማለት ነው። ሌላ እዚህ ላይ ደግሞ ምን አለ የሬቲኩላር ፎርሜሽን አለ። ሬቲኩላር ፎርሜሽን አሎንግ ዘ ብሬን ስቲም ማለት ነው እናገኘዋለን። እዚህም ላይ ማየት እንድንችል ብዬ ነው። ስለዚህ እንዳጠቃላይ የሜዱላ ኦብሎንጋታ ስትራክቸሯን በኤክስተርናል ይሄንን በኤክስተርናል ስትራክቸሯን ማለት ነው አንቴሪየር ቪው በፖስቴሪየር ቪው አድርገን ያየንበት ከዛ ደግሞ ውስጡ ላይ ያሉትን አፐር ፓርት ኦፍ ሜዱላ ኦብሎንጋታ ላይ በሚድል ፓርት ኦፍ ሜዱላ ኦብሎንጋታ ወይም ሴንሰሪ ደኬሴሽን ባለበትና በሎወር ፓርት ወይም ደግሞ የሞተር ደኬሴሽን ባለበት እሱ ላይ ስላይስ አድርገን ውስጡ ላይ ምን ስትራክቸሮች አሉ እና እንዲሁም ደግሞ ፋንክሽናቸውን እዚህ ላይ ማለት ነው ያያንበት ቪዲዮ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ እንዲሁም ደግሞ ሰብስክራይብ በማድረግ በቀጣይ ቪዲዮዎች የምንለቃችሁ እንዲደርሳችሁ ይሆናል። ኖርማል ፋንክሽን እዚህ ላይ ካየ ሌዥን ሲያጋጥም ምን አይነት ችግር ይኖራል የሚለውን የሜዱላ ኦብሎንጋታ ሌዥንስ በቀጣይ ቪዲዮ የምናይ ይሆናል። ሰላም